ያሸዋ ረገዘች በምንዋ ነው የምታረግዘው? ያርግላት አንድ ልጇን ይዛ ከምትንቀጠቀጥ። እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን እንዳልኩህ ነው አላቅ። አሁን ላይ ይሄ ቢሆን ምለው ነገር የለም። ፍላጎቴ ግን በቃ አብሮን እንደድሯችን ብንኖር ደስተኛ ሆኖ ባየው ደስ ይለኛል። እንዳይረቀይ ደሳ በመንፈሴ እንዳልዝል ቀርቦ እያልኩ ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ እና ማለት ነው። ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? ባለራይድ ያደረገኝን ወይም የሰራኝን ጉድ ልንገራችሁ። ማርያምን ሰልፍ ተሰልፈን መኪና የታክሲ እየጠበቅን ነበርና ሰዓቱ ሄዳ ለአራት ምናምን ጉዳይ ሆነ። ከዛ ከዚህ ሰዓት በኋላ ታክሲ አይኖርምና አጋጅተን እንሄድ አሉ። ከዛ ጠራን ራይድ ተሳፈረንና ሰፈራችን ስንደርስ ከሰፈራ ትንሽ ይቀርዋል ማለት ታክሲዎች የሚያቆሙበት ጋር ስንደርስ ከፈልነውና ወራጅ አለ ምናምን ወረድን። ከዛ አይ ወደዛ ከሆናችሁ ኑ እንሂድ አለ። ከዛ እነሱ እዛው ስለሆኑ አይ እዚሁ ነን አሉና አይ እኔ ወደዛ ስለሆንኩ ለምን አልሄድም ብዬ መሳፈር። ከዛ ከየት ነው በዚህ ሰዓት አለ። በዚህ ሰዓት ከየት ነው ሲል ከስራ እየመጣው ነው አልኩት። ኦኬ ከስራ አሪፍ። እና ለብቻሽ ነው ወይስ ከቤተሰብ ጋር አለኝ። አይ ለብቻዬ ነው የምኖረው ምናምን አልኩት። ለብቻዬ ነው የምኖረው ምናምን። ከዛ ቡና አትጋብዥኝም አለ። ቡና እኔ ደግሞ ቡና ስለምወድ አይ አንድ ቀን እረፍቴ የሆነ ቀን ጋብዛለሁ ምናምን አልኩት። አይ ዛሬ አላለም። እስኪ አስቡት፣ እኔ የፈለገ ደደብና ገገማ ሴት ብሆን እንዴት ነው አስባችሁታል? ከምሽቱ 4 ሰዓት ተኩል ምናምን ይሆናል። በዛን ሰዓት ቡና ምጋብዘው እንዴት አይነት ጭንቅላት፣ እንዴት አይነት ደደብነት፣ እንዴት አይነት የፈላበት ይሄኔ ሚስት ይኖረዋል። የፈላበት ሰው የሚሆን ነው በዛ ሰዓት ና ብዬ ብለው ራሱ ሊሄድ አረ ነገሩ ካለ ክፍያ ተሞዳምዶ ሊሄድ አስቦ ያልጋ የራት ከማውጣው ለእናትን እንደዚህ ወይኔ በስማም እንዴት እንደተናደርኩ ልኩን ነው የነገርኩት። ወንዶች አንዳንድ ባለጌ ወንዶች ግን እንዴት ነው የምታስቡት? በቃ ሴት ልጅ ዝም ብላ እንኩመ ሚካኤል ነች እንዴ? ዝም ብላ የምትሰጣችሁ ለእናንተ እንዴ? አዎ በእርግጥ እንትን ይሄ ሴቶች የሚቆሙበት ቺሺኒያ ምናምን ቢሄድ አስባችሁታል? የሴት ያወጣል። አሁን እሱን ሴት ማድረጉ ነው። አሁን ባለጌ፣ እውነት ባለጌ። ግን
እንደዚህ አይነት አስተሳሰብ ያላችሁ ወንዶች አስተሳሰባችሁን ቀይሩ። ሴት ልጅ እንኩ በሚካኤል አይደለችም። ለሁሉም ሰው እንደ ለቅሶ ቤት ንፍሮ አታዘግንም። እሺ ጥቂኙን ቀርቦ ያልኩ ስለሱ ያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ እኔ የእውነት ደውል እንዴ ወይ ስንጣላ ከሰው ጋር ይሄ ወንጀል ነው ትላ ስናፈቅርም ተይ ትላላችሁ። ምን ነው ጋይስኛ ምን እንሆንላችሁ እዚህ ሚዲያ ሃይ ሰው ተታደባችሁ ብላችሁ ክስ ፍቅር ያዘን ስንልም ተይ አይባልም። እና ምንድነው የሚባለው ታዲያ? ምን ልንሆን እዚህ ምድር ላይ የምንኖረው እኛ? ተው እንጂ ጋይስ እንዴ ማውራውን ነገር ልታሳጡኝ ነው እንዴ? ስሜቴን እንኳን አልናገርም። እስቲ በዚህ ልከሰስ፣ እግዚአብሔርን ልከሰስ። ተይ ልጅ ለላጾተዳይ ጥፋተኛ ካላረገኝ ዳኛ የኔስ ፍላጎቴ ጥፋተኛ ካላረገኝ ዳኛ የኔስ ፍላጎቴ ከወዳጅ ነውል ጤፍማኛ የልቤን ሁሉ ሩቅ ይመኛል ሳልምን ጉስት ያሰኛኛል አይደለም ዘውዳለ በልቤ አይደለም ዙፋና ነው ልቤ አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። ያሹ አረገዘች። በምኗ ነው የምታረግዘው? ያርግላት። አንድ ልጇን ይዛ ከምትንቀጠቀጥ ብታረግዝ ጥሩ ነው። ሁለተኛ ስደግም ትረጋጋለች። ልጅ ሰደበልኝ ሰው ይቅርታ አላረግም። አንድ ልጅ ስላላት ብርቅ ሆኖባት እኮ ነው። ምፈልገው እንዳልኩህ ነው አላውቅም። አሁን ላይ ይሄ ቢሆን ምለው ነገር የለም። ፍላጎቴ ግን በቃ አብሮን እንደ ድሯችን ብንኖር ደስተኛ ሆኖ ባየው ደስ ይለኛል።
ደስተኛ አለመሆኑን ስላየሁት ነው። በጣም ተጽዕኖ ተደርጎበት ነው ያየሁት። ምክንያቱም ያኔ እንዳልኩ ሶሻል ወርከሮቹ የስነ ልቦና የሚያዩ ቢሆኑ ኖሮ ልጄን ያዩት ነበረ። የሆነ ተሞልቶ የመጣ ልጅ ነው የነበረው። የሆነ እንደዚህ በል ምናምን ተብሎ ነው የመጣውና በምንድን ነው ሲያጠኑት ብዬ ግራም የገባኝ ለዛ ነው። በጣም ተጽዕኖ አንዷ እንዲያውም በጣም ጥሩ ሴት ነች ከሁለቱ አንዷ ልጁ ላይ በጣም ተጽዕኖ ተደርጎበታል አለችኝ። አዎ ተጽዕኖ ተደርጎበታል። ፈልጎ አይደለም የሄደው። ፖሊሶቹ ሲወስዱት ከዚህ ከቤት መጥተው ሲያለቀስ ነው የወሰዱት። አልሄድም እያለና ይሄ በቃ እረፍት ደስታኝም ይሄ ነው እንጂ ደስተኛ ሆኖ ከአባቴ ጋር ነው መኖር እንፈል እውነት በእግዚአብሔር ፊት ነው ደስ ነው የሚለኝ። በቃ ይሄን የምጠላ እናት አይደለሁም። ቀድና ማለት ነው ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እውነት እዚች ምድር ላይ ሲኦል ቢኖር ጅቡቲ ውስጥ ነው ሲኦል ያለው እና የሹፌር ሚስቶች ለአንድ ቀን ብቻ 2 ቀን ይጎዳሉ። ለአንድ ቀን ብቻ መንግስት ፈቅዶልን ያለ ፓስፖርት ጅቡቲ ገብቶ ቢያዩ ከዛ በኋላ ለባላቸው ያለው ክብር እንዴት እንደሚያመጣ ሊረዱ ይችላሉ። የሚረዱት ልክ በዚህ ልክ እንደሆነ ቢያውቁ ስለ እውነት እግዚአብሔር በሚያውቀው ላብ ነው። ጅቡቲ እጅግ በጣም አሁን ከባድ ነው፣ ሙቀት ማለት ነው። እንደዚህ ሆነን ነው ልጆች የምናሳድገው። እንደዚህ ሆነን ነው ልጆች የምናስተምረው። እንደዚህ ሆነን ነው ድልቅቅ አድርገን ቤተሰቦቻችን የምናኖረው። እንደዚህ ሆነን ነው ዋጋ ከፍለን እነሱ ጥሩ ህይወት እንዲኖሩ፣ ጥሩ መኝታ እንዲተኙ፣ ጥሩ ምግብ እንዲበሉ፣ ጥሩ አየር እንዲተነፍሱ የምናደርገው እንደዚህ ቀልጠን እንደዚህ ተንጠባጥበን። ግን አንዳንዶቹ ያማግጣል፣ ያመነዝራል፣ እንደዚህ ያደርጋል ይላሉ። በእውነት እናንተ የእኛ ሚስቶች የምንደክምበትን የምንለፋበትን ዋጋችንን አላወቃችሁ። ዋጋችን እጅግ በጣም ውድ ነው። በገንዘብ የማይተመን በጉልበት የማይተመን በምኞት የማይለካ ዋጋ ነው የምንከፍለው። አምረን ለብሰን ጸጉራችን ተስተካክለን ጺማችን ተስተካክለን እናንተ ጋር ስንመጣ ደልቶን ክትፎ ጥብስ እየበላን የምንመጣ ይሄ ቀን ነው። እንችለዋለን። የሌሊቱን ብታዩ እንዴት ማታ እንደምንሰቃይ መኝታ አቅቶን ብብታችን ጮማ ሰርቶ ስለ እውነት ላብ ነው። እንግዲህ ይኸው ጸጉሬ ደረቅ ነው አይደል? ይሄ ነው የኛ ዋጋ፣ ይሄ ነው። አያችሁ? እና እንደዚህ ተንጠባጥበን ነው። ልጆቻችን አንዳንዴ አይታዘዙልንም፣ ሚስቶቻችን አንዳንዴ አይረዱም። ብዙ የሚጎላቸው ነገሮች ሊኖር ይችላል። እኛ እንደዚህ ሆነን ነው የምንበላው፣ እንደዚህ ሆነን ነው የምንፈጋው። ለአንድ ቀን ብቻ መታችሁ ብታዩ፣ በየመንገዱ ቆማችሁ ሾፌርን የምታስቸግሩ፣ ገንዘብ አምጣ የምትሉ፣ እውነት እኛ ያለንበትን እኛና ክርስቶስ ነው የምናውቀው። ለጊዜው ይበቃችኋል። የቱኝ እንደምቀርጽ ላቃላችሁ ጅቡቲ ውስጥ ይኸው ይሄ ነው እውነታው። ምን አለ ከቅርብ ሰዎች መካከል አንዱ ነው። ሐዋሳ ዩኒቨርሲቲ ላይ አብረን የተማርነው። ሐዋሳ ዩኒቨርሲቲ ውስጥ ደግሞ መቅረዝ የኪነ ጥበብ ማህበር የሚባልን ለ3 ዓመት አንድ መድረክ ላይ ቲያትሮችን ሰርተናል፣ ግጥሞችን አቅርበናል። አዲስ አበባም ከመጣን በኋላ የተለያዩ ትልልቅ መድረኮችን ሲያዘጋጅ ኢንቫይት አድርጎኝ ሄጄ ታድሜለታለሁ። በጣም በስኬቱ ከሚደሰቱ ሰዎች መካከል አንዱ ነኝ። ከዕለታት በአንድ ቀን ግን በኢትዮጵያ ወታደሮች የቀለደው ቀልድ በቪዲዮ መልክ ደረሰኝ። ከዛ ደወልኩለት። ስደውልለት ስልኩ አይሰራም፣ ውጪ እንዳለ ተነገረኝ። ቴሌግራም ላይ ስደውልለት ማውራት እንደማይችል ነገረኝ። ከዛ በኋላ ቴክስት አረኩለት።
ምንድነው ያልከው ምንድነው የቀለድከው የሚል ነገርን ጠየቅኩት። ምንድነው የቀለድኩት ብሎ ጥያቄ መለሰልኝ። ስለ ኢትዮጵያ ወታደር የቀለድከው ነገር ምንድነው ብዬ ጠየቅኩት። በዛ ሰዓት ያው ደስ የሚሉ ኮንቨርሴሽኖች አልነበሩንም። እኔም ደግሞ በማልችለውና በማይመጣ ነገር መጣብኝ። በስኬቱ ብደሰትም ነገር ግን አንዳንዴ ደግሞ የማይታለፉ ቀይ መስመሮች አሉ። የኢትዮጵያ ወታደር ማለት ለኔ ከማይነኩ ዋነኛው ነገሮች መካከል አንዱ ነው። የኢትዮጵያ ወታደርን የተናገረ ህጉ በራሱ ህገ መንግስቱ እስከ 25 ዓመት እንደሚያሳስር ይናገራል። ይሄንን ባለማወቅ ደግሞ ብዙዎች ብዙ ነገር ይላሉ። ማስተማሩ የኛ ነገር ነው። ስለዚህ ያው የተለዋወጥነው ኮንቨርሴሽኖች ተለዋወጥን። አንዳንዴ የምንናገረውን ነገር ባለማወቅ ሳክሪፋይ እንከፍላለን። አንድ በረሃ ለኢትዮጵያን እየጠበቀ አባይ በረሃ ለኢትዮጵያን የሚያገለግልን ወታደር ስለምን ስትል ትናገረዋለህ? አንድ እግሩን አንድ እጁን ስለ ኢትዮጵያ ስለከፈለ ወታደር ለምን ስትል ትናገረዋለህ? ጦር ኃይሎች ሆስፒታል ገብተህ ብታይ ልትናገረው አይደለም ቀና ብለህ ልታየው የማይገባ ትልቅ ነገር እንደሆነ የኢትዮጵያ ወታደር ተረድተህ ትወጣለህ። እንደዚህ ሳክሪፋይ የሚከፍሉ ሰዎችን ስለምን ብለህ ትናገራለህ የሚል ሐሳብን እኔ በጽኑ አቋም ነው የምሟገተው። የእናቴ ልጅ ቢሆን እንኳን የማይታለፍ ቀይ መስመር ካለፈ የማልታገስ ነገሮች ሰዎችን የምናገር እንዲሁም ደግሞ በህግ ጥላ ስር አርፎ ደግሞ መማር እንዳለባቸው ከሚያምኑ ሰዎች መካከል አንዱ ነኝ እና የደረሰበት ነገር ቢያስደስተኝም ነገር ግን የማይታለፉ መስመሮችን ካለፉ ደግሞ ጓደኝነት ይቀራል። አብሮ መብላት አብሮ መጠጣት እንዲሁም ደግሞ የእናት ልጅ ቢሆን እንኳን የማይታለፍ መስመር እንደሆነ አስተምረት አልፋለህና ለማንኛውም ኢትዮጵያ ወታደርን እየተናገሩ ህይወትን መቀጠል ካሁን በኋላ የሚኖር አይመስለኝም። መንግስትም አጽንኦት ሰጥቶ ይሄን እሳት የሚተፋ መሳሪያ ይዞ ተሳዳቢዎችን የታገሰን ወታደር መብቱን ቢያስከብርለት ብዬ አምናለሁ። መንግስትን በሐሳብ መሞገት ያለና የሚኖር ነው። ከዚህም በፊት ሞግቶ ምንም ነገር አልደረሰበትም፣ ምንም ሊሆን አይችልም በሰዓቱ ደግሞ። ነገር ግን የማይታለፈውን ቀይ መስመር በመከላከያ ጉዳይ ሲያልፍ ደግሞ በህግ ጥላ ስር አርፏል ማለት ነው። ነገ ህግ ምን አስተምሮት እንደሚወጣ አላቅም። ሌሎቻችሁም በሐሳብ መሞገት ያለና የሚኖር ነው። ነገር ግን የማይታለፈውን ቀይ መስመር ባናልፍ፣ ይሄም ደግሞ ዋነኛው ነገር የሀገር መከላከያ ነው። እኔ ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደለም? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምን ይሽን ቁመቴን ይኸውልሽ አሁን እኮ ማለት ነው አንድ አይደለም ስንልሽ ማለት ነው እኔ አንድ ማይሆንበት ምክንያት ምንድነው? አንድ አይደለም። አሁን አንተ ከምትለፋው የተናነሰን እለፋለሁ። እሱ አይደለም እሱ ማተራ ያደርጋል። እንዴት አያደርግም? አብረን ስትራግል የምናደርግ ሆን ለአንተ ተለይቶ ከባድና ዱብዳም የሆነብህ እንዴት ነው? ሴት ይኸውልሽ ለኛ ማለት ነው ኃላፊነት ነው የተሰጣችሁን እናንተ በመጽሐፍ ቅዱስም በሶሳይቲም በምንም እናንተ ናችሁ ለኛ ኃላፊነት የተሰጣችሁት። እኛ አይደለንም ለእናንተ ኃላፊነት የተሰጠነው። ወጥቷል። ለዛ ነው ሽማግሌ ሲላክ ልጁ ምን አለው ያስተዳድራታል ወይ ተብሎ የሚጠየቀው። ለዛ ነው ከማህበረሰብ ጋር ነው የተጋፋሽ ያለው ማለት ነው። ለሎጂካሊ ይጠየቃል እንጂ አሁን ሁሉም ቤተሰብ ዲፕዳውን ያውቀዋል። አይኑር ይሁን ልክ ነሽ። ግን እኔ ደግሞ ፊሊንግ አለኛ ወንድ ነኝ። እዛች ጋር ምን አለው ተብሎ ሲጠየቅ የሚመለሰው መልስ ያሳስበኛል። ላይክ ምንም አይሁን ቤተሰቦችሽ ምንም አያምጡ ገብቶሻል። ግን ሽማግሌ ተልኮ እዛች ጋር እኔ ምን አለው ተብሎ ሲጠየቅ ምን እንመልስ ነው? ቤተሰቦች ያሳስባቸዋል፣ እኔ ያሳስበኛል። በምን ያስተዳድራታል ሲባል እኔም ማስባለሁ፣ እጨነቃለሁ፣ ለመልሱ እጨነቃለሁ። እሱ ፊሊንግ እናንተ አንደርስታንድ አታደርጉትም ነው። እኔ ደግሞ አስሎም ጋስ we are struggling together አንድ ላይ እየለፈን አንድ ላይ እየደከምን እስካለ ድረስ ያንን ሎጂክ ማያቅ ቤተሰብ የለም። እንደው ለጥያቄውን አለ ደንቦ ያህል ለጥያቄውም ቢሆን እኔ ሰላም አይሰማኝም ነው የምልሽ። እኔ ፊት ነኝ ትዳር ውስጥ ይኸውልሽ ወንድ ልጅ ወደ ቴብሉ ማምጣት ያለበት ነገር ከሴት ልጅ ይከብዳል። ምንድነው የሚከብዳው? ፋይናንሻሊ በጣም ስቴብል መሆን አለበት።
ገብቶሻል? ለዛ ነው እናትሽና አባትሽ የኔ እናትና አባት አይጠይቁም ምን አላት ብለው፣ ያንቺ እናትና አባት ግን ይጠይቃሉ። ምክንያቱም ያ ባይብልም ይሁን ሶሳይቲ የሰጠን እናንተ ኃላፊነታችን እንደሆናችሁ ነው። ዛትስ ዋይ ትዳር ትፈራላችሁ። ትዳር አዎ፣ ምክንያቱም ይኸውልሽ ወንድ ልጅ እንደ ድሮ ኃላፊነትን በጫንቋ አይደለም የሚሸከመው። ዛሬ ኃላፊነትን በኪሳችን ነው የምንሸከመው እኛ። ገብቶሻል? የሁሉም ጥያቄ መልስ ያለው ኪስ ውስጥ ነው። ነገ ለሚመጣው ነገር ልጅ ለማስተማር የሆነ ነገር ለማድረግ ከዛ ፐርስፔክቲቭ ስታየው በጣም ነው ይሄ ላይክ እንዴት ነው ከቤተሰቦቿ ቤት አውጥቼ ባይሳካልኝ ከዛ ደግሞ ትዳርን ለመጀመር ያለው ዛሬ እንደ ቀልድ ዝም ብለሽ ምገቢበት ነገር የለም። ገብቶሻል? እሱ ያስኬዳል። ቢያንስ አትሊስት ባልካ አሁን ትዳርን ለመጀመር በትንሹ ላውጣ ካልክ እንደው ዝም ብላ ኦርዲናሪ ህይወት ልኑር ካልክ የምታወጣው ገንዘብ ብዙ ትንሽ ይባል አይደለም። የቤት ዕቃ ማሟላት፣ ቲቪ፣ ሶፋ፣ አልጋው፣ የኪችን ዕቃዎች ባቀማቸው ቀላል አይደሉም። ግን ደግሞ ማለት ነው ይሄ ጀምረው እንጂ ቀስ እያለ ይሟላል። ጀምረው እንጂ ቀስ እያለ የሆነ ጎዶሎቹን ያስተካከልክ ትመጣለህ። ኃላፊነት ነው። ይኸውልሽ እኔ አንቺ ጋር ይሄ ወንዱ ሴቷን ሲቀበል ኃላፊነት ነው የሚሸከመው። ባል የመሆን ኃላፊነት፣ አባት ነገ የመሆን ኃላፊነት ምናምን ነገር ነው የሚሸከመው። እቺስ ሚስት የመሆን ኃላፊነት፣ እናት የመሆን ኃላፊነት፣ የመውለድ ኃላፊነት፣ ፕሮቫይድ ማድረግ አለ። ወንድ ልጅ ላይ ደግሞ የምትጨምሪው ነገር አለ። ባያረግ ትዳሩ ይኸውልሽ ትዳሩ እኔ ፕሮቫይድ ማድረግ አቅቶኝ ፌል ቢያደርግ ማህበረሰብም ይሁን ማህበረሰብ ምን አገባው ምናምን እንዳትኝ። ይሄ በቃ ህይወት ነው። ገብቶሻል? ይሄ እንዴት ነው ፕሮሰሱ ነው። ገባሽ? ነገ ያ ነገር ፌል ቢያደርግ ማን ነው ተጠያቂ የሚሆነው ነው? ቦዞፋስ ማንም አንቺን ተጠያቂ አያረግሽም። በቃ ማህበረሰብ እንደዛ አይፈርጅም። ይፈርጃል እንጂ ወንድ ልጅ ላይ ነው ኃላፊነት። እንዴ አይጥርም አይሰራም ምናምን የምንባለው እኛ ነን። ገባሽ? ያኛውን መባል ስለምንፈራ ያኛውን ነገር እኛ ላይ የሚመጣው ጫና ስለሚበልጥ ትዳር ላይ በጣም ሌት መሆን ይሄ መፍራት ምናምን ነገር አለ። ወንድ ሆነሽ ይኸውልሽ አሁን እኔ አንዳንዴ ምን አስባለሁ መሰለሽ አሁን እኔ አይምሮ ውስጥ ማለት ነው አንድ ቀን ቁጭ ብለሽ ብታድሪ እና ምን እንደሚያስብ አይምሮ ብታቂ ደስ ይለኛል። ገባሽ? እንዴት ነገሮችን አወሳስበን ይሄ ስፔሻሊ ደግሞ ከኃላፊነት ጋር ከትዳር ጋር ምናምን ሲሆን እንዴት ነገሮችን አወሳስበን እንደምናይ ብታቁ ደስ ይለናል። እኛ ደግሞ እንዴት ማለት ነው ላይክ ብዙ ጊዜ ባዮሎጂካል ክሎክም አለ እኛ ላይ የሚያሳስበን። እኛ ደግሞ ፋይናንሻል ክሎክ አለ። ፋይናንሻል ክሎክ አለ እኛ ጋር እኮ ነው የምልህ። ፋይናንሻል ክሎክ ሚስት ተረድታት በቃ ቀስ እያለን እንለወጣለን ብላ አስባ ከመጣች ገና ለገና ሶሳይቲ ምን ይለኛል ገና ለገና ቤተሰቦቿ ጋር ሄጄ ምን አቀርባለሁ ብለህ እኔ አሁን ያሳስበኛል። እኔ አሁን ስፔሻሊ አሁን ከጥሩ ቤተሰብ ከሆነች የወጣችው ልጅቷ ማለት ነው ከዛ ከጥሩ ቤተሰብ ሳወጣት ማለት አትሊስት የተሻለ ህይወት ልሰጣት ነው የሚገባው ብዬ አንቺ አታስቀምጭልኝ ይሄንን መስፈርት። አይምሮዬ ግን ሳልፈልግ ሳልወድ በግዱ ያስቀምጥልኛል ይሄንን። ገብቶሻል? ለምን እሳቀቃለሁ? ገባሻ? ለምን ያ ነገር ስላለ አንደኛ አቅም፣ ሁለተኛ ደግሞ አቅም ያለው ሰው እንኳን ሲፈራ የተሻለ ከነጻነት አንጻር ያየዋል። እሱ ደግሞ ነጻነት፣ ምክንያቱም ወንድ ልጅ ላይክ ብዙ ነገር አክቲቪቲ ይፈልጋል። ይሄ ህይወቱ ላይ የሆነ ነገር ማድረግ ልክ ትዳር ውስጥ ሲገባ ያንን ነገር ሁሉ ያቆማል፣ ይተዋል። ገባሻ? ምን ማለት ነው? ደስታውን ለትዳሩ ለቤተሰቡ ሲል ሳክሪፋይስ ያደርጋል ማለት ነው። ለምሳሌ ማታ በረከት አለው ትዳር ይነፈቀው የሚሰጥ የራሱ የሆነ ደስታ አለው። ምንም እኮ ደስታ አለው። ግን ይኸውልሽ የኛና የናንተ ደስታ በዚህ ብቻ ጀጅ ማለት የኛና የናንተ ደስታ ይለያያል። እኛ እንደዚህ ዝም ብለን ደስተኛ ሆነ አንቺ አሁን ለምሳሌ ጓደኛሽ ብትመጣና ቤት ውስጥ ትዳር መስረተን ቤት ውስጥ ሳሪ ብትመጣልሽ ማለት ነው ቀኑን ሙሉ እያወራችሁ የተጫወታችሁ ደስተኛ ሆነሽ መዋል ትችያለሽ። ወንድ ልጅ ግን እሱ ተፈጥሮ የለንም። የሆነ አክቲቪቲ እንፈልጋለን። ዛትስ ዋይ ፑል የምንጫወተው፣ ፕሌይስቴሽን የምንጫወተው፣ ኳስ የምንጫወተው፣ ኳስ የምናየው ምናምን ያ ሁሉ ፕሮሰስ ያለው ለመደሰት አክቲቪቲ የሆነ ነገር ማድረግ እንፈልጋለን። ትዳር ውስጥ ሲገባ ለምሳሌ ፑል ተጫውቶ ከጓደኞቹ ጋር አንድ ሁለት ብሎ ምናምን የሚገባ ኳስ አይቶ አምሽቶ የሚገባ ሰው ትዳር ውስጥ ስለገባ ምን ያደርጋል? ያንን ነገር ይተውና ትዳሩን ያስቀምድምና ወደ ቤት ይገባል። ገባሽ? ያ ማለት ደስታውንም ነው ሳክሪፋይስ እያደረገ ያለው ማለት ነው አይደለም? አሁን ይሄንን ሁሉ አሁን የጠቀስከው ነገር ማለት ነው በእኔ ፐርስፔክቲቭ ጭራሽ ትዳርን ለመፍራት እኮ ባንቺ ነው አታውቂውማ ፊሊንጉን። አሁን እኔን ሆነሽ አታውቂው፣ የሆነ ወንድን ሆነሽ አታውቂም። ባንቺ እኮ ልክ ነሽ። አንቺ በምትይው ነገር ልክ ነሽ።
ገባሽ? ለእናንተ አሁን ሃኒሙን ነው ብዙ ጊዜ ተዳርሽ ተኳለች ምናምን በቃ ደስ ይላል ያለውን ፕሮሰስ ያለው ቫይብ ምናምን ሴት ልጅ ልታገባ ስትልም አግብታ ምናምን እንዳልሹም ባዮሎጂካል ነገሩ አለ ምናምን ነገር ግን እሱ ነገር እኛን ፈሪ አይደለም ይላ አሁን አንተ ማለት ነው ነገ ልታገኘው የምትችለው ነገር ነው እያሳሰበ ያለው እኛ ግን ነገ ልናገኘው የማንችለው ነገር ነው የሚያሳስበን እድሜያችን ጊዜያችን ነገ ልናገኘው አንተ ሴቶች ናቸው ብልጥ መሆን ያለባቸው ምርጫ ላይ ብልጥ መሆን ነው ምን ማለት ነው በቃ የጨረሰ ተደራጅቶ ምናምን መጠጥ ያለ ሰው ማግባት እና ታዲያ ወጣቱ ምን ያደርግ ታዲያ ይኸውልሽ አንድ እንትንን አይተሽዋል ስሚ እንትንን አይተሽዋል ምንድነው ኖትቡክን አይተሽዋል ኖትቡክ ላይ ስለ ደብዳቤው ተመልሳ እሷ የሚያወሩበት ፓርት ላይ ምን ይላታል መሰለሽ ለምን እንትን አላልከኝም ምናምን እንዴት ጥለኸኝ ሄድክ ምናምን ስትለው አይደለም ለዛ ሳይሆን ኢትስ ኦል አባውት ሴኩሪቲ ይላታል ከዛ ምን ማለት ነው ስትለው ማኒ ይላታል ገባሽ ስለዚህ ይኸውልሽ አሁን ላይ ገንዘብ ሴኩሪቲም ነው ኤቭሪ ጥያቄ የሚመለሰው በገንዘብ ነው